ሰላም ወደ ዩቲዩብ ቤተሰቦቼ እንደምናችሁ እንኳን ወደዚህ ቪዲዮ በደህና መጣችሁ። ዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን የፀጉር ስታይል ትዊስት ስታይል ከዚህ በፊት ከቁጥጥር ሌላ በምን አይነት መንገድ ፀጉራችን ፕሮቴክት ማድረግ እንችላለን ብላችሁኝ ነበር። ይሄ ስታይል እንደምታዩት በጣም ነው የሚያምረው። እንደዚህ በደረቁ ረዘም አርጋችሁ መስራት ትችላላችሁ። ወይም ደግሞ እርጥብ ሲሆን በእርጥቡ ስትሰሩት ለብዙ ጊዜ ላስት ያደርጋል እና እንደዚህ መስራት ትችላላችሁ። ይሄ ፕሮቴክቲቭ ስታይል በብዙ አይነት መንገድ ስታይል ልታደርጉት የምትችሉት መንገድ ነው። ፀጉራችሁን በደንብ ቅባት ስለምትቀቡት በደንብ ነው ሞይስቸሩን የፀጉራችሁን የሚጠብቅላችሁ። እና ደግሞ ቁጥርጥር ብዙ ጊዜ ፀጉራችንን ስንፈታው ተጠንቅቀን ካልፈታ ነው በጣም ልንበጣጥሰው እንችላለን። አብሶ በትናንሹ በጥቃቅን ከሆነ የተሰራው ቁጥርጥሩ። ይሄኛው ግን በጣም አፈታቱ ቀላል ነው። ሁለት ስለሆነ እያጣመርን የምንሰራው እና ደግሞ በጣም ብዙ አይነት ቅባቶች ስለሆነ የምንከትበት ቀላል ነው አፈታቱ። እና ደግሞ እንደዚህ እንደምታዩት በብዙ አይነት መንገዶች ስታይል ማድረግ ትችላላችሁ። በጣም ነው የሚያምረው። በኋላ ላይ ደግሞ መፍታትም ትችላላችሁ። ብዙ አይነት ለብዙ ጊዜ ማቆየት ትችላላችሁ። ሳምንት 2 ሳምንት 3 ሳምንት ማቆየት ትችላላችሁ። አሁን ፀጉራችንን ወደ መስራት እንግባ። እኔ በንጹህ ፀጉር ነው የጀመርኩት ታጥቤ በእርጥቡ ነው የጀመርኩት። እርጥብ ሲሆን ለብዙ ጊዜ ላስት እንዲያደርግ ይረዳኛል። እና መሃሉን ከፍዬ ነው የጀመርኩት። ስትከፍሉ ትክክል መሆን የለበትም። ትክክል አድርጌ አለመክፈሌ በኋላ ላይ ስፈታውና ፈትቼ ደግሞ ስታይል ማድረግ ስፈልግ ክፍልፍል ብሎ እንዳያልቅ ይረዳኛል። ለፀጉር ቅባት ይሄንን ሞይስቸር ሚልክ ተጠቅሜያለሁ። ብዙ አይነት ቅባቶች ነው የተጠቀምኩት። በጣም ደስ የሚለው ይሄ ስታይል የፈለጋችሁትን ቅባት ቤታችሁ ያለ ሊቪንግ ኮንዲሽነር ቅባት፣ የፀጉር ሎሽን፣ ጭቃ ቅባት ሁሉን መጠቀም ትችላላችሁ። ይሄንንም የኬሮልስ ዳተር ኦይል ነው አሁን እየተጠቀምኩት ያለ ቅባት ነው። እሱንም ተጠቅሜያለሁ። እና ያገኛችሁትን እንዳለ አብዝታችሁ መጠቀም ትችላላችሁ። ፕሮቴክቲቭ ስታይል ስለሆነ ፀጉሩ ላይ ወጥቶ አይታይባችሁም። እና ደግሞ ፀጉራችሁ እንደዚህ ማለስለሳችሁ በኋላ ላይ አምሮ እንዲያልቅ ለብዙ ጊዜም እንዲቆይ ፀጉራችሁም ደግሞ በደንብ እንዲርስላችሁ ይረዳችኋል። ይሄኛውም ቤት ውስጥ የነበረኝ የካሜል ሮዝ በማር የተሰራ ሎሽን ነው። ጄል ፀጉሬን አልቀባም። ምክንያቱም ፕሮቴክቲቭ ስታይል ወይም ፀጉራችንን የሚጠብቁ ስታይሎች ስንሰራ በጄል ልምጥጥ አድርጎ መስራት ምናምን ፀጉራችንን ይሰባብርብናል። አብሶ ለብዙ ጊዜ የምናቆየው ከሆነና ወዲያው ማንታጠበው ስታይል ከሆነ እንደዛ በጄል እየጎተቱ መስራት ፀጉር ይሰባብራል። የምንታጠበው ቶሎ ከሆነ ችግር የለውም። ግን የምናቆየው ከሆነ ባንጠቀም ይሻላል ብዙ ጄል። አሁን በሌላኛውም በኩል ልክ እንደዛው ቀባና በደንብ አበጥሬ አለሰልሰዋለሁ። ከዛ በኋላ ከታች ጀምሬ ነው የምሰራው። ሁልጊዜ ከታች ጀምሬ ነው ፀጉሬ የምሰራው። ለእናንተ ግን የታችኛው በደንብ ስለማይታይ መጀመሪያ ላይ ከላይ አንድ የሰራሁትን በደንብ ላሳያችሁ። እንደዚህ ሁልጊዜ በደንብ አለስልሳችሁ አበጥራችሁ ጀምሩ። ከዛ ሁለት ቦታ እንደምታዩት ሁለት ቦታ እኩል ከፍዬ እይዘዋለሁ። ከዛ አንዱን ወደ ሌላኛው አጣምረዋለሁ እና በእጄ እየወረድኩ አለሰልሰዋለሁ እና ደግሞ ጥብቅ አድርጌ ነው የምሰራው። ጥብቅ አድርጋችሁ መስራታችሁን አትፍሩት። በኋላ ላይ ራሱ ይላላል። እንደዚህ ጥብቅ እያደረጋችሁ እየተቀባበላችሁ በእጃችሁ ወደ ታች እየወረዳችሁ እያለሰለሳችሁ ስሩት። ከተያያዘባችሁ አበጥሩት። ቀስ እያላችሁ እያበጠራችሁ አለስልሱት። ቅባት ደግሞ ሞር ካስፈለጋችሁ እየጨመራችሁ ስሩት። ከዛ መጨረሻ ላይ ስትደርሱ እስከ መጨረሻ መድረስ የለበትም። አብሶ በእርጥቡ ከሆነ እንደኔ የምትሰሩት ይይዘዋል፣ ትዊስቱን ይይዘዋል።
እንደምታዩት በጣቶቼ እየተቀባበልኩኝ ነው የምሰራውና ሰርታችሁ ማታውቁት ከሆነ ቶሎ የሚለመድ ስታይል ነው። ከዛ መጨረሻ ላይ ጥቅልል አድርጌ እጨርሰዋለሁ። ከዚህ በኋላ ቪዲዮውን ኢንጆይ አድርጉ። እየደጋገምኩኝ እያቀረብኩኝ በካሜራው አሳያችኋለሁ። እስከ መጨረሻ ድረስ እዩ። እንዴት አድርጎ እንደሚያልቅ አሳያችኋለሁ ማለት ነው።
the truth real fast, and then we're probably done at እሺ last. ጓደኞቼ እንደምታዩት ጸጉሬን እንደዚህ አድርጌ ስታይል አድርጌ ጨርሼዋለሁ። በጣም ነው የወደድኩት። በጣም ቀላል ነው ለመስራት፣ ብዙ ጊዜ አልፈጀኝም። ሜቢ 30 ደቂቃ ሙሉን ከማበጠር ከማለስለስ ከመስራት ጋር ሜቢ 30 ደቂቃ ነው የፈጀኝ። ከፈለጋችሁ እንደዚህ አሲዛችሁ ስታይል ማድረግ ትችላላችሁ። እኔ እንደዛ ነው ስታይል ያደረኩት። ከፈለጋችሁ ደግሞ እንደዚህ ጨሌዎች ማድረግ ትችላላችሁ። ስትፈቱት እንደዚህ ማድረግ ትችላላችሁ። በጣም ነው የሚያምረው። በብዙ አይነት መንገድ በጨሌዎች በፈታችሁት ስታይል ማድረግ የምትችሉት የጸጉር ስታይል ነው። ሰው ሰርታችሁ ሞክሩት፣ አበረታታችኋለሁ። ከሰራችሁት ፎቶ ላኩልኝ ኢንስታግራም ላይ @habeshanurse። እስካሁን ድረስ ስለተከታተላችሁ በጣም አመሰግናለሁ። መልካም ቅዳሜ ይሁንላችሁ። የኔን ፈትቼው ባሳያችሁ ደስ ይለኝ ነበር፣ ነገር ግን ጸጉሬን ብዙ ጊዜ ላቆየው ስለፈለኩኝ አልፈታውም። አሁን ስፈታው ሜቢ ስቶሪ ላይ ለጥፌ አሳያችኋለሁ። እስካሁን ስለተከታተላችሁ አመሰግናለሁ። ሰላም ሁኑ።